እኔ ኦስማን ዴምቤሌ ይባላልው። በዚህ ምድር ሰው ሲያገል የሚሰማ የልብ ስብራት ከሱ በላይ አስከፊ ነገር የለም። እኔ ላሉ ኦስማን በባርሴሎና ቤት ያየሁትን ብቸኝነት ለማንም አልመኘውም። ሻምፒዮን ስንሆን የፎቶ መነሳት ፕሮግራም ላይ ስገለል ለመጨበጥ እጄን ከዘረጋው እጣ ፋንታዬ መሸማቀቅ ነው። የመልበሻ ቤት ብቸኝነት፣ ሰው የማይቀርበኝ፣ የቡድን አጋሮቼ የማይጠጉኝ፣ የቱን ጠርቼ የቱን ላስታውስ ይላል ኦስማን። እንደኔ ማን ተገለለ? ማንም። አድማጮች የአውሮፓ ሻምፒየንስ ሊግ ሻምፒዮን ከሆኑ በኋላ እነዚህ ዴምቤሌን ሲያገሉት የሚታዩ ቪዲዮዎች እየወጡ ይገኛሉ። አሁን ላይ ዘፋኞች ሳይቀሩ ባላንዶር ለዴምቤሌ ያሉ ድምጽ እየሆኑት ይገኛሉ። እንዴት አንጀት የሚበላ ተጫዋች ነው! ብታምኑም ባታምኑም ሳልወድ በግዴ እነዚህን ቪዲዮዎችን ስመለከት እንባይን መቆጣጠር አልቻልኩም። በርግጥ ኦስማን ሲታይ ቆንጆ አይደለም፣ ግን ጸባይ ሰናይ ነው፣ ታታሪም ነው። እውነት የማንም ደጋፊውን የማን ባላንዶሩ ይገባዋል። እኔ ሰጥቻለሁ። እናንተስ ቪዲዮዎቹን ስትመለከቱ ምን ተሰማችሁ? ታታሪው ተጫዋች ኦስማን ዴምቤሌ አሳዛኙ በባርሴሎና ቤት ሲገለልና ፊት ሲነሳ የነበረው ተጫዋች። አድማጮቼ እሱን ከልቡ የሚቀርበው ሊዮኔል ሜሲ ብቻ ነበር። አዎ የሱ ወዳጅ ሊዮኔል ሜሲ ብቻ ነበር። ማንም ያልተረዳው ተጫዋች ኦስማን ዴምቤሌ